ጤናና ፍቅር የምኝላችሁ የሀገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። በዛሬው ፕሮግራማችን ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ፈጽሞ ልታደርጓቸው የማይገቡ 8 ጉዳዮችን እነግራችኋለሁ። በሚገርም ሁኔታ ዛሬ የምናያቸው አብዛኞቹ ነገሮች ብዙዎች ባለማወቅ በየዕለቱ የሚተገብሯቸው ስህተቶች ሲሆኑ በምግብ መፈጨት ስርዓታችሁ ላይ ከባድ ችግር የሚፈጥሩ ለሆድ መነፋትና የሆድ ድርቀት ባስ ሲልም ለክፉ የጤና ችግሮች የሚያጋልጧችሁ ናቸው። የምግብ መፈጨት ስርዓት ወይንም ዳይጀስቲቭ ሲስተም በአጠቃላይ ጤና ላይ ትልቅ ተጽዕኖ ያለው ጉዳይ ሲሆን ጤናማና ፈጣን የምግብ መፈጨት ስርዓት ለተስተካከለ የሰውነት ቅርጽም ሆነ ለጤናማ ህይወት በጣም ወሳኝ ነው። ምግብ ከተመገባችሁ በኋላ ሰውነታችሁ የገባውን ምግብ ለመፍጨት ሁኔታዎች አመቺ ሊሆኑለት የሚገባ ሲሆን ባለማወቅ ወዲያው የምታደርጓቸው ቀላል የሚመስሉ ተግባራት ግን ሂደቱን በማደናቀፍ ላልተፈለጉ የጤና ችግሮች ያጋልጧቸዋል። ለማንኛውም ከምግብ በኋላ ፈጽሞ ማድረግ የሌለባችሁን 8 ነገሮችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ሆናችሁ እንኳን በሰላም መጣችሁ ላለው አረፍ በሉ። ዶክተር አዲስ ነኝ። ሰብስክራይብ በማድረግና የዶላር ምልክት በመጫን በፍጹም ግልጽነት የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። ነባር ቤተሰቦቼም ለምትሰጡኝ ድጋፍ በሙሉ በጣም አመሰግናለሁ። ሐሳቦቻችሁን ኮሜንት ላይ ማስፈር እንዲሁም በግል ልታገኙኝ የምትፈልጉ በምትመለከቱት የፌስቡክ አድራሻዬ ማንኛውንም ጥያቄና ሐሳብ ማቅረብ ትችላላችሁ። መልካም ቆይታ። ዶክተር አዲስ። አንደኛ፣ ሻይ መጠጣት። ይህ ምናልባትም በጣም ከተለመዱትና ብዙዎች በየቀኑ ከምግብ በኋላ ከሚያደርጓቸው ነገሮች ውስጥ ግንባር ቀደሙ ነው። ከምግብ በኋላ ወዲያው ሻይ መጠጣት አስደሳችና ምንም ክፋት የሌለው ቢመስልም የራሱ የጎንዮሽ ጉዳት እንዳለው ግን መረዳት ያስፈልጋል። በቅርቡ በአሜሪካን ጆርናል ኦፍ ክሊኒካል ኒውትሪሽን የወጣ አንድ ጥናት እንዳረጋገጠው ከምግብ በኋላ ሻይ ለመውሰድ ቢያንስ 1 ሰዓት መቆየት ያስፈልጋል። ሻይ በተፈጥሮ ሰውነታችሁ ከምግባችሁ ውስጥ በቂ አይረን ማግኘት እንዳይችል ያደርጋል። ሰውነታችሁ ምግብን በሚፈጭበት ወቅት ጠቃሚ የሆኑ ቪታሚንና ሚኔራሎችን እየለየ ወደሚያስፈልጉበት ቦታ የሚወስድ ሲሆን ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሻይ ከጠጣችሁ ግን ከገባው ምግብ ውስጥ አይረን የተሰኘውን ንጥረ ነገር የማግኘት እድላችሁ በ87% ይቀንሳል። ይህም በሂደት አኒሚያ ለሚባለውና የአይረን እጥረትን ተከትሎ ለሚፈጠረው የጤና መቃወስ ተጋላጭ ያደርጋችኋል። የአይረን እጥረት ሲኖርባችሁ ደግሞ የወር አበባ መዘበራረቅ፣ ተደጋጋሚ የራስ ምታት፣ ማዞርና ድካም ሁሌም አብረዋችሁ ይኖራሉ። ታዲያ ከነዚህ ሁሉ ችግሮች ለመራቅ ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሻይን ከመጠጣት መቆጠብ ያስፈልጋል። ሁለተኛ፣ ፍራፍሬዎችን መመገብ። ይህም ሌላው በተለምዶ ጤነኛ የሚመስልና ከምግብ በኋላ አብዛኛው ሰው የሚያደርገው ጉዳይ ቢሆንም ምግብ እንደበላችሁ ወዲያው ወደ ፍራፍሬዎች መዞር ግን ተገቢ አይደለም። ለዚህም የተለያዩ ምክንያቶች ያሉ ሲሆን ዋነኛው ግን ፍራፍሬዎችና ሌሎች ምግቦች በምግብ መፈጨት ስርዓት ውስጥ የሚኖራቸው የቆይታ ጊዜ የተለያየ መሆኑ ነው። ፍራፍሬዎች ከሌላ ማንኛውም ምግብ በበለጠ በፍጥነት መፈጨትና መብላላት ይችላሉ። ምግብ በልታችሁ እንደጨረሳችሁ ወዲያው በጥቂት ደቂቃዎች ውስጥ ፍራፍሬዎችን ከተመገባችሁ በሆዳችሁ ውስጥ ፍራፍሬዎቹ ከዋናው ምግብ በላይ በመሆን ተራቸውን ለመጠበቅ ይገደዳሉ። በዚህ የቆይታ ጊዜ ውስጥ ግን ፍራፍሬዎቹ በፍጥነት መፍላትና መበስበስ ይጀምራሉ። ይህ በሚሆንበት ጊዜም ፍራፍሬዎቹ በሆዳችሁ ውስጥ በጣም በዛ ያለ ጋዝ እንዲፈጠር ምክንያት ስለሚሆኑ የሆድ መነፋትና ቁርጠት ያጋጥማችኋል። ከዚህም በተጨማሪ አንዳንድ ፍራፍሬዎች ወዲያው ከምግብ ጋር ሲቀላቀሉ በደም ውስጥ የስኳር መጠን በፍጥነት ከፍ እንዲል የማድረግ አቅም ስለሚኖራቸው ከጤና አንጻር የሚመከር አይደለም። እንግዲህ እነዚህን ችግሮች ለመከላከል ፍራፍሬዎችን የምትመገቡት ከምግብ በፊት ወይንም ምግብ ከተመገባችሁ ቢያንስ ከ1 እስከ 2 ሰዓታት ከቆያችሁ በኋላ መሆን ይኖርበታል። ሶስተኛ፣ መተኛት። ከምግብ በኋላ መተኛት ወይንም ጋደም ማለት ሌላው የተለመደ ግን ደግሞ ጤናን በጣም የሚጎዳ ተግባር ነው። ከበላችሁ በኋላ ስትተኙ የምግብ መፈጨት ስርዓታችሁ በከፍተኛ ሁኔታ የሚዛባ ሲሆን የተለያዩ ኢንዛይሞችና ምግብን ለመፍጨት የሚያገለግሉ የጨጓራ አሲዶች
መሄድ ካለባቸው በተቃራኒ አቅጣጫ መጓዝ ይጀምራሉ። እነዚህ አሲዶች ወደ ላይ ሲመለሱ ደግሞ የምግብ ማመላለሻ ቱቦ ወይንም ኤሶፋገሳችሁን በመጉዳት ቃር እንዲሁም በደረት ዙሪያ የመፋቅና የማቃጠል ስሜት እንዲፈጠር ያደርጋሉ። በሂደትም ከምግብ በኋላ ወዲያው መተኛቱን ስትደጋግሙት ከበድ ያለ ቁስለት በጨጓራ በር ላይና በምግብ ማመላለሻ ቱቦ ላይ በማድረስ በተለምዶ የጨጓራ በሽታ ለምንለው የጤና ችግር ተጋላጭ ያደርጋቸዋል። በተለያዩ ምክንያቶች ግዴታ መተኛት ካለባችሁ ግን ከቀኝ ይልቅ በግራ ጎናችሁ ቢሆን ይመረጣል። አራተኛ ገላን መታጠብ። ከምግብ በኋላ ወዲያው ፈጽሞ መደረግ ከሌለባቸው ጉዳዮች ውስጥ ቀጥሎ የምናገኘው ገላን መታጠብ ነው። ምግብ ተመግባችሁ ስትጨርሱ ወደ ሻወር ከማምራታችሁ በፊት ከ30 እስከ 40 ደቂቃ መቆየት ያስፈልጋል። ምግብ በአግባቡ ለመፈጨትና ለመብላላት ብዙ ጉልበትና ብዙ የደም ዝውውርን ይፈልጋል። ገላችሁን መታጠብ ስትጀምሩ ደግሞ የሰውነት ሙቀታችሁን ሚዛን ለመጠበቅ ደማችሁ ወደ ቆዳችሁ በመጓዝ አላስፈላጊ ሙቀትን ለማስወገድ ስለሚሞክር የምግብ ስርዓታችሁን ለመፍጨት የሚያስፈልገውን በቂ ደም ማግኘት አይችልም። ይህም የምግብ መፈጨት ስርዓታችሁን በማዛባት ከወትሮ ረዘም ላሉ ጊዜያት እንዲጓተት ያደርገዋል። እንግዲህ ግዴታ በፍጥነት ገላችሁን ታጥባችሁ መውጣት የሚኖርባችሁ ሁኔታ ከተፈጠረም ከሙቅ ይልቅ በቀዝቃዛ ውሃ ቢሆን የተሻለ ነው። አምስተኛ ቀዝቃዛ ውሃ መጠጣት። የምግብ መፈጨት ስርዓታችሁ ቀልጣፋ እንዲሆንና የተመገባችሁትን ምግብ በአግባቡ ማድቀቅ እንዲችል ከሚያስፈልጉት ነገሮች ውስጥ አንዱ ትክክለኛ የሰውነት የሙቀት መጠን ነው። ከምግብ ጋር ወይንም ወዲያው እንደጨረሳችሁ ቀዝቃዛ ውሃን መጠጣት ይህን ተፈላጊ የሰውነት የሙቀት መጠን ያዛባዋል። ቀዝቃዛ ውሃ ወዲያው ስትጠጡና ከምግብ ጋር ሲደባለቅ በተለይ አላስፈላጊ ስብን ጠንካራ በማድረግ በቀላሉ መፈጨት እንዳይችል እንቅፋት ይሆናል። ከምግብ በኋላ የሚወሰድ ቀዝቃዛ ውሃ አላስፈላጊ ስብን ከማጠጠርም በተጨማሪ ሰውነት ምግብን ለመፍጨት ይጠቀም የነበረውን ጉልበት በማባከን የውሃውን ሙቀት በማስተካከል ላይ እንዲጠመር ያደርገዋል። እንግዲህ ቀዝቃዛ ውሃ ግዴታ መውሰድ ካስፈለጋችሁ ከምግባችሁ በኋላ ቢያንስ 30 ደቂቃ መቆየታችሁን እርግጠኛ ሁኑ። ስድስተኛ ጥርስን መቦረሽ። ይህ ከዚህ ቀደም ብዙ ሲያከራክር የነበረ ጉዳይ ቢሆንም አሁን ላይ ግን ባለሙያዎች ከምግብ በኋላ ወዲያው ጥርስን መቦረሹ ከጥቅም ይልቅ ጉዳቱ እንደሚያመዝን እየተስማሙበት መጥተዋል። ብዙ ሰዎች በአፋቸው ውስጥ የቀረውን ምግብ ለማጽዳትና የአፋቸው ጠረንን ለመቀየር እንደበሉ ወዲያው ወደ ጥርስ መቦረሽ ያመራሉ። ከበላችሁ በኋላ የተለያዩ አሲዶች በአፋችሁ ውስጥ የሚኖሩ ሲሆን በእነዚህ አሲዶች የሚሳሳው የላይኛው የጥርሳችሁ ክፍል ወደ ቀድሞ የጥንካሬ ይዘቱ እንዲመለስ የተወሰኑ ደቂቃዎች ያስፈልጉታል። ያን ጊዜ ሳትሰጡት ጥርሳችሁን የምትቦርሹት ከበላችሁ በኋላ ባሉት 30 ደቂቃዎች ውስጥ ከሆነ ግን የጥርስ ሳሙናችሁ ካለው የኬሚካል ይዘትና የጥርስ ብሩሻችሁ ጉልበት ጋር ተያይዞ ለጥርስ መሳሳትና የጥርስ መቦርቦር የመጋለጥ ዕድላችሁን ይጨምረዋል። ስለዚህ ይህን ለመከላከል ጥርሳችሁን የምትቦርሹት ከተመገባችሁ ከ30 ደቂቃ በኋላ መሆን ይኖርበታል። ሰባተኛ ማጨስ። አብዛኞቹ የሲጋራ ሱስ ያለባቸው ሰዎች ምግብ እንደተመገቡ ወይንም ሆዳቸው እንደሞላ የማጨስ ፍላጎታቸው ከፍተኛ እንደሚሆን ይታወቃል። እርግጥ ሲጋራ ማጨስ እጅግ በጣም ጎጂና ለማጨስም ጥሩ የሚባል ሰዓት ባይኖርም ወዲያው ከምግብ በኋላ ማጨሱ ግን ከምንጊዜውም በላይ መጥፎ ነው። አንዳንድ ጥናቶች እንደውም በዚህ ሰዓት ማጨሱ 10 ሲጋራዎችን በአንድ ጊዜ ከማጨስ ጋር ተመሳሳይነት ያለው ጉዳት እንደሚያስከትል ይጠቅሳሉ። ሲጋራ የምግብ መፍጨት ስርዓት በከፍተኛ ጉልበት በሚንቀሳቀስበት ወቅት ሲጨስ በውስጡ የሚገኘው ኒኮቲን የተሰኘው ንጥረ ነገር ከምንጊዜውም በጣም በፍጥነትና በስፋት በሰውነት ውስጥ የመሰራጨት አቅም ይኖረዋል። ተደጋጋሚ ጥናቶች እንዳረጋገጡትም ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሲጋራን ማጨስ ለአንጀትና የሳምባ ካንሰር የመጋለጥ ዕድልን በብዙ እጥፍ የሚጨምር ይሆናል። ስምንተኛ የሰውነት እንቅስቃሴ። ብዙ ሰዎች ከተመገቡ በኋላ
በፍጥነት የእግር ጉዞ ወይንም ሌላ እንቅስቃሴ ማድረግ የምግብ መፍጨት ስርዓቱን እንደሚያቀላጥፈው ይገምታሉ። ይህ እርግጥ በተወሰነ መልኩ ለመረዳት ቀላል ቢመስልም በትክክል ከምግብ በኋላ እንቅስቃሴ ከማድረግ በፊት ምን ያክል መቆየት ያስፈልጋል እንዲሁም የትኞቹ እንቅስቃሴዎች ናቸው የሚፈቀዱት የሚለው ሐሳብ ብዙ ያከራክራል። ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሰውነታችሁ የተመገባችሁትን ምግብ ፕሮሰስ እስከሚያደርግ ድረስ ከሁሉም በጣም ተመራጭ የሚሆነው ቀጥ ብሎ መቀመጥ ወይንም መቆም ብቻ ነው። ከምግቡ በኋላ በ30 ደቂቃዎች ውስጥ የሚሰራ ማንኛውም እንቅስቃሴ የምግብ መፈጨት ስርዓቱን በመረበሽ ለሆድ መነፋትና ቅድም ያየነው አይነት የጨጓራ ህመም የማጋለጥ እድል ይኖረዋል። እርግጥ እንደበላችሁ ወደ ስራ መመለስ የሚያስፈልግበት ሁኔታ ሊኖር ቢችልም በስራ ገበታችሁም ላይ ቢሆን ግን በተቻላችሁ አቅም ከወገባችሁ በላይ ቀጥ ለማለት ሞክሩ። የትኛውንም የሰውነት እንቅስቃሴ ወይንም ስፖርት ለመስራት ግን እንደተመገባችሁት የምግብ አይነት ከ1 እስከ 2 ሰዓት መቆየት ግዴታ ነው። ለዛሬ በዚህ ብቃን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ጥያቄ፣ ሐሳብ፣ አስተያየቶቻችሁን በኮሜንት ላይ ማስፈር ወይንም በፌስቡክ አድራሻ ላይ መላክ ትችላላችሁ። ራሳችሁን ጠብቁ። ቻው።